አንዳንድ ሰው በፊታችሁ ሊስቅ ይችላል። ከእናንተ ጋር በሚገባ ሊነጋገር ይችላል። ክብር የሚሰጧችሁ ሊመስል ይችላል። ግን እውነቱ አንዳንድ ሰው በውስጣቸው ቦታ ይሰጧችሁ፣ ክብርም አይሰጧችሁም። ከባዱ ነገር ምን መሰላችሁ? እናንተ ራሳችሁ ይህን ነገር አታስተውሉት። በዚህ ቪዲዮ 5 ድብቅ ሰዎች ክብር እንደማያሰጡ የሚያሳይ ምልክቶችን ግልጽ አድርገን እናያለን። ሰዎች ክብር ይሰጡናል ወይም አይሰጡንም የምናየው ይሆናል። ሶስተኛው ምልክት በጣም ወሳኝና በዝምታ የሚፈጠር ምልክት ነው። ሰብስክራይብ፣ ላይክ እና የደውል ምልክት መንካት እንዳይረሳ። አብራችሁን ቆዩ። የመጀመሪያው ምልክት ንግግራችንን ማቋረጥ ነው። እኛ አንድ ነገር እየነገርናቸው እነሱ በመሃል ገብተው ያቋርጡና የራሳቸውን ነገር መናገር ይጀምራሉ። ስለምን እንደምናወራ ራሱ አይረዱም፣ ለመረዳትም ፈቃደኛ አይደሉም። ይህ የሚሆነው የሚያቋርጡን ሰዎች ለራሳቸው ሐሳብ፣ ሰዓትና ድምፅ ከማንም በላይ ቦታ እስከሚሰጡ ነው። ንግግርን ማቋረጥ ክብር አለመስጠት ለምን ሆነ? አንደኛ ራሳቸውን ከሁሉም ከፍ አድርጎ ማየታቸው፣ ሁለተኛ እኔ ተቆጣጣሪ ነኝ ብሎ ማሰባቸውና የመሳሰሉት ይጠቀሳሉ። ይህ ንቀትን እንዲያሳዩ ያደርጋቸዋል። ሁለተኛው ምልክት አስተያየትን መናቅ ነው። እኛ ሐሳብ እያቀረብንላቸው አይ ያ አይሰራም፣ ቀሽም ሐሳብ ነው ይሉናል። ይህንንም የሚሉን በስነ ስርዓት ያልነውን እንኳን ሳያዳምጡ ነው። ይህ ከምን ይመጣል? እኛ ከነሱ እኩል አርገው ለመመልከት ስለማይችሉ ነው። ይህ ደግሞ ለወደፊት ምንም ያህል ምርጥ ሐሳብ ብናቀር ሁሌ የወረድን እንደሆነ እንዲሰማን ለማድረግ ነው። ሶስተኛው ምልክት በቀልድ መልክ መናገር ነው። ይህ ምልክት ግልጽ ስላልሆነ ብዙዎቻችን ቦታ አንሰጠውም። ይህ ደግሞ የተደበቀ ያደርገዋል። ሰው በተሰበሰበበትም ሆነ ብቻችንን ሆን ብለው በጣም አሳፋሪ ነገር በቀልድ ለውሰው ይናገሩናል። ይህን የሚያደርጉት በራስ መተማመናችንን፣ ለራሳችንን ያለንን ቦታ ቀስ በቀስ ሸርሽረው እንደፈለጉ ለማድረግ የሚጠቀሙበት ቴክኒክ ነው። በስራችን፣ በመልካችን፣ በባህሪያችን ይቀልዱና ውይ ቀልድ ነው፣ ስቀልድ ነው ይሉናል። እውነታው ግን ቀልድ አለመሆኑን። ጊዜ አለማክበር አራተኛው ምልክት ነው። ጊዜ መልሰን ማናገኘው ሀብታችን ነው። ጊዜያችንን አለማክበር ለኛ ካላቸው አስተሳሰብ፣ ወሰን እና ግንኙነት ዝቅ ማለት ጋር ይገናኛል። ለምሳሌ በተከታታይ ሁሌ በጣም ማርፈድ። ይህ የሚያሳየው የነሱ ሰዓትና ጊዜ ብቻ ጥቅም እንዳለው ነው። ሌላው በተደጋጋሚ ቀጠሮ መሰረዝና በተደጋጋሚ መልእክቶችን አይተው ባላዩ ማለፍ። እነዚህን የመሳሰሉት ጊዜያችንን አለማክበራቸውን ያሳያሉ። አምስተኛው ምልክት በጀርባ መናገር ነው፣ ወይም በተለምዶ በጀርባ ማማት። ከፊት ለፊት ጥሩ መስለው ይታዩናል፣ ግን ዞር ስንል የውስጣቸውን ለኛ ያላቸውን መጥፎ ነገር ይናገራሉ። ይህ በጣም ከፍተኛ የንቀት ምልክት ነው። ትክክለኛ ሰው በእኛ ፊትም እኛ ሳንኖርም አንድ አይነት ባህሪ ይታይበታል። ስለዚህ እነዚህን ምልክቶች በንቃት ማየታችን ለወደፊት ህይወታችን ጥሩ ነው። ለመጠንቀቅ፣ ወሰን ለማበጀትና ትክክለኛውን ሰው ህይወታችን ውስጥ ለማስቀጠል ይጠቅመናል። ከነዚህ ምልክቶች ብዙ ጊዜ ያያችሁትን ኮመንት ላይ ጻፉልኝ። ለሌሎች እንዲደርስ ሼር ያድርጉ። ሰብስክራይብ እና የደወል ምልክትም መጫን እንዳይረሳ። እወዳችኋለሁ። ቻው፣ ባይ ባይ።